ሰላም ጤና ይስጥልኝ ክቡርና ክቡራን ውድ ወገኖቻችን፣ ከሁሉም አስቀድመን የከበረ ሰላምታችን እያቀረብን ሁላችሁም እንደምታውቁት ሁሉ በአሳዛኝ ሁኔታ ክቡር አባታችን አቶ የሕዝቅኤል አላዜና እጅግ ከመጠን በላይ የሚወደው ልጁ አቶ ቢራራ የሕዝቅኤል በአንድ ሳምንት ውስጥ ከዚህ ዓለም ተለይተውናል። ነፍስ ይማር። በእግዚአብሔር እርዳታ የመጀመሪያ ዓመታቸውን ለማስከበር በ11 ቀን በስድስተኛው ወር 2025 ዓመተ ምህረት በማዶን አንድነት ሮሆብ ራምባም ቁጥር 10 በአሽዱድ ከተማ ስለሚከበር በቅርብም በሩቅም የምትገኙ ወገኖቻችን ከላይ በተጠቀሰው ቀንና ቦታ የሆነላችሁ ከቦታው በመገኘት ያልሆነላችሁ በያላችሁበት ሆናችሁ ነፍስ ይማር እንድትሉ በአክብሮት ጥሪያቸውን ያቀርባሉ። ጠሪዎች የአቶ የሕዝቅኤል አላዜ ልጆችና የአቶ ቢራራ የሕዝቅኤል እህቶችና ወንድሞች በሙሉ ከዚህ ቀጠል በማድረግ ለክቡር አባታችን ለአቶ የሕዝቅኤል አላዜ እጥር ያለች የሐዘን እንጉርጉሮ አቀርብላችኋለሁ። እስቲ ፍቀዱልኝ፣ አዳምጡኝ። አንድ ጊዜ ትንሽ ልናገር ነይ ለሕዝቅኤል አላዜ። እንደ ዛሬው ሳይሆን ኢትዮጵያን ጊዜ የቢራራ አባቱ ነበር ባለ ጊዜ ስሙም የነቢ ነው የሕዝቅኤል አላዜ። ጥበበኛ ነበር እንደ ሰለሞን፣ በእጁ የሚሰራው ልጓም ርካቡን ኮረቻውን ገጥሞ ግላሱን ሲሰፋው የማዋይሽ አባት የለም የሚጠፋው። ጠበንጃ ሲገጥም መውጊያና ምላጭ ጥበቡ ብዙ ነው የሕዝቅኤል እንደ ነጭ። እስቲራ እንደ ፀሐይ እየበጣጠሰ በልጅ በገበሬ ጠምዶ እያሰረሰ በላቡ ሰርቶ ነው እሱ የነገሰ። ለእንሰሶች ወጌሳ ለሰው ልጅ ሐኪም፣ ለእንሰሶች ወጌሳ ለሰው ልጅ ሐኪም፣ ለዘመድ ለባዱ ነበረው ጥቅም። ከሰው ጋር ተጣልቶም ተጎማጉሞ አያውቅም። ልዩ ልዩ ነበር የሚጭነው ሰንጋ፣ የመጣ የሄደው ሌላ ማያወጋ። ለሰንጋው ስም አለው ሻንቆና ሐመር፣ በውበት ተመርጠው በክፍለ ሀገር ማቸነፋቸውን አገር ይመስክረ። ወደ ስግዱ ሲሄድ ሻንቆን ያስጭንና ወይንም ሐመረ፣ ወገራ ይመስክር ድፍናም ማንቦበር። የከበቡሽ አባት የትጥቁ ማማር፣ በሩቅ ገና ሲያዩት ይሰግዱ ነበረ። ከትከሻው አርጎ አፈድስት ጓንዴ ወይም ደመላሽ፣ የሚነካው የለም ነብር ነው ጭራሽ። ማንነቱን ሳናውቅ ትንሽ ላሾፍ ነው ዛሬ በአመታቱ እኔም ሆነ እናንተ ይቅርታ እንበለው። ከመንገድ ዳር ሰርቶ አዳራሽ ቤቱን ያወቁዬ አባቷ አይበላም ነበረ እራት ብቻውን። የአብርሃም እንግዳ ስቆ ተቀብሎ ያስተናግደው ነበር ሁሉንም አባብሎ። አብልቶና ጠጥቶ በስንቅ የሚሸኝ የእመቱ ባለቤት ለወገን ታማኝ። ለዚህ ሙላት ጎጆ ለኑሮው ጉዳይ ከጎኑ ነበረች እመት ባይከዳይ። ሙላት ነበር ቤቷ መንደሯ ቀጭማ፣ አል የሚል ሰው የለም በዚህ ጉዳይማ። የሚጎርፍበት ቤት ጥሩ ጠላ እንደ ውሃ፣ ደንጎር ድባ ንጉሥ የሕዝቅኤል አላዜ የእስራኤሉ ድሃ። ከሰማይ ሲርቅህ ያነ ጥሩ ኑሮ እንዴት ይችለዋል የሰው ልጅ ሃይምሮ። ያየ ሰው ነገረኝ ያደራሹን ስፋት ከቤቱ የገባ። ሰንጋው በልቶ አትርፎት የህሉ ድብድባ። የቅልጣኑ ኑሮው ያነ ሁሉም አልፎ፣ ብዙዎቻችን ግና ያወቅነው ከዚህ ነው ጤናው ተጎላድፎ። ፈልጎት አይደለም እሱም ጥሎበት ነው። አፍራሽና ሰሪ ጊዜ ሸማኔ ነው። በቢራራ መሞት አንጀቱ ርር ብሎ እንባ ሳያፈስ ተከትሎት ሄደ ካለበት ድረስ። አልሰደውም ብሎ ልጁን ብቻውን ለቢራራ ብሎ ሰጠ ሕይወቱን። የዚህ ዓለም ኑሮ ይቅርብኝ ብሎ በቢራራ ሐዘን ሄደ ተከትሎ። ቢራራ የሕዝቅኤል አንጀቱን ቆረጥከው አንተ ሳባትክን። ነፍሴ ሲልህ ነበር እሱ ግን ስምክን። እውነት ነፍሱ ቆይተህ ስጋውና ደሙ በተለየኸው ቀን ሞተልህ በቁሙ። ቢራራ የሕዝቅኤል ተፈጥሮ ነበረ
በመልክና በፎርም በጸባይ ተክኖ ዳሩ ምን ይሆናል እድሜው አጭር ሆኖ ታማኝ ለጓደኛ ለጎረቤት ምቹ ማጋደድ ያውቅ ነበር እንደ ወላጆቹ። እማወይ ለአባቷ እንዲህ ትላለሽ፣ አባቴ ስንቱ ድሃ አልፎለት እፎታ ሲያገኝ አባቴ ሙላቴ ተንገላታብኝ ኑሮህ ትዝ ሲለኝ ያነ ሁሉ ቀርቶ ሲነደይ ላንዳፍታ አስከፍቼህ እንዲሁ አባቴ ይቅርታ ስንቱ ተከተለህ ከፊት ከኋላህ ዳርንጎት ሊቀበል ከሞላው ቤትህ ዛሬም አልፎ ሄደ እንደማያውቅህ አባቴ ኩራቴ የምመኝልህ በል ከአዲሱ ቤትህ ሰላም ያኑረህ። ታረቀይ ጌታሁን እግዚአብሔር አድሎህ በጸባይ ክሎት ቀን የጣለው ጊዜ ለሕዝቅኤል አላዜ የደረስክለት በሃይምሮህ ቀርጸህ የሱን ማንነት አክብረህ የያዝከው እስከ ዕለተ ሞት ትልቅ ያሳደገህ የትልቅ ሰው ልጅ የዚህን ወረታ አምላክ ይስጥህ የእጅ ቤትህም ይባረክ አትጣው ከልጅ ቢራራ የሕዝቅኤል መጥቷለኝና ወዳጅ አባትህ አልችለውም ብሎ ስለናፈቀህ በላ ክብረህ ያዘው አንተ እንደ ድሮህ ትላለች። የተጻፈች ከጎሳ መልኬ ነው። ጥሪ ያለች ናት። ከጎሳ መልኬ ሲሳይ ነፍስ ይማር ሀረገነት ያግባቸው ሰዎች